ኤቭሊን እና ጓደኛዋ በሳምንቱ መጨረሻ ለመዝናናት ወደ ላስ ቬጋስ ይሄዳሉ። እየተዝናኑ ነው። በመጠጥ ቤት ውስጥ መጠጥ እየጠጡ ፎቶና ቪዲዮ በመነሳት ጊዜውን ለማስታወሻነት እያስቀመጡ ነው። በዚሁ ምሽት አንድ ሰው ከባርቴንደሩ ጋር ይጣላል። ኤቭሊን ሰውየውን ለማረጋጋት ትሞክራለች። ለመገላገል ስትሞክር የኤቭሊን እጅ በአንድ ቆንጆ አማላይ ወጣት ይያዛል። አይን ላይን በፍቅር ይተያያሉ። በቀጣዩ ቀን ኤቭሊን ከእንቅልፏ ስትነሳ መታጠቢያ ቤት ወለል ውስጥ ተኝታለች። ከፊቷ ማታ ያየችው አማላይ ወጣት ቆሟል። ለራስ ምታት የሚሆን መድኃኒት ይሰጣታል። ኤቭሊን እጇን ስትመለከት ውድ የሆነ የጋብቻ ቀለበት ጣቷ ላይ አለ። ከዚያም ሰውየው ባሳለፉት ምሽት እንደተጋቡ ይነግራታል። በዜናው የደነገጠችው ኤቭሊን ምን ማድረግ እንዳለባት አላወቀችም። ከተወሰነ ጊዜ በኋላ ሰውየው ጠበቃው መጥቶ ሁሉንም እንደሚያስተካክል ይነግራታል። ኤቭሊን ግን ጠበቃ ለምን እንደሚያስፈልግ እንኳን አላወቀችም። ኤቭሊን ወደ ትውልድ ሀገሯ ፖርትላንድ ትመለሳለች። በዚያ ጓደኛዋ ሄናንን ስታገኛት ጋብቻዋን ከሷ ለመደበቅ ትሞክራለች። ቢሆንም ከኤርፖርት ሲወጡ ባልጠበቁት ሁኔታ ጋዜጠኞች ተሰብስበው ከታዋቂው ባለሀብትና ሙዚቀኛ ዴቪድ ጋር ስለፈጸመችው ጋብቻ ይጠይቋታል። ሚዲያው ላይ በሙሉ ትዳራቸው እየተዘገበ ነው። የዴቪድ አድናቂዎችና ወዳጆች በጋብቻው ተናደዋል። በተጨማሪም በሙዚቃ ባንዱ መሃል ይህ መከፋፈልን ፈጥሯል። የዴቪድ ጋርድ ሳሚ ወደ ኤቭሊን ቤት በመሄድ ዴቪድን እንድታወራ ስልክ ይሰጣታል። ዴቪድ ከፓፓራዚዎችና ከዜናው ለመራቅ ድብቅ ወደ ሆነው ቤቱ እንድትመጣ ይጠይቃታል። ኤቭሊን ተስማምታ ወደ ዴቪድ ቤት ላይ መሄድ ትነሳለች። በመንገዳቸው ላይ በሴት አድናቂዎቹ ዛቻ ይደርስባታል። ቤት ሲደርሱ ትልቅ ድግስ ተደግሷል። እንግዶቹም እየተዝናኑ ነው። ኤቭሊን ዴቪድን ስታገኘው እጁ ላይ ስሟን በትልቁ እንደተነቀሰ ትመለከታለች። ዴቪድ የተጋባንበትን ምሽት ለማስታወስ ነው ብሎ ያስረዳታል። ኤቭሊን የዴቪድን ቀዝቃዛ ባህሪ ማስተዋል ጀምራለች። ድግሱ ላይ ዴቪድን ከሌላ ሴት ጋር ስታየው ኤቭኒት በቅናት ተበሳጭታ ክፍሉን ለቃ ትወጣለች። በድግሱ መሃል ኤቭሊን የዴቪድ ወንድም የሆነውን ጂሚን ታገኘዋለች። ዴቪድ በዚያ ደርሶ ጂሚን ከሚስቱ እንዲርቅ አስጠንቅቆት ይዟት ይሄዳል። ግን በወንድማማቾቹ መሃል ውጥረት ፈጥሯል። በማግስቱ ጠዋት ከባንዱ አባላት አንዷ የሆነችው ማርታ ኤቭሊንን ቀስቅሳት ጠበቆቹ እየጠበቋት እንደሆነ ትነግራታለች። በስብሰባው ላይ ጠበቆቹ ስለ ጋብቻው ጸጥታን ከመረጠችና ለማንም የማትናገር ከሆነ $10 ሚሊዮን እንደሚሰጡ ያግባቧታል። ነገር ግን በፍጹም ማርገዝ አትችልም። ይህ ከሆነ ከዴቪድ ጋር ለመለያየት ትገደዳለች። ኤቭሊን ቆፍጠን ብላ ክብሯን እንደማትሸጥ በመግለጽ ያቀረቡትን ጥያቄ ውድቅ ታደርጋለች። ከስብሰባው በኋላ ኤቭሊን ቤቱን ጥላ ስትወጣ የዴቪድ ጓደኛ ሜል እሷን ለማረጋጋት ይሞክራል። ቤት ከሄዱ በኋላ ሜል ስለ ጓደኛው ዴቪድ መናገር ይጀምራል። የዴቪድን እውነተኛ ማንነት ብታውቅ ወይንም በጊዜ ቆይታ ስታውቀው ለሱ ያላት አመለካከት ሊቀየር እንደሚችልና ከሱ ጋር የመኖር ሐሳቧን እንደምትቀይር ይነግራታል። በዚያው ሰዓት ዴቪድ ወደ ቤት ይደርሳል። ዴቪድ ለኤሚ ራሷ ፍቺ ፈልጋ እንደጠራቻቸው ያስረዳዋል። ነገር ግን እሱ ለመፋታት ፈቃደኛ አልነበረም። ከዚያም ዴቪድ ሚዲያ ላይ የተነቀሰው ታቱ ተለጥፎ ይመለከታል። ፎቶዎቹን ከኤቭሊን ለመደበቅ ቢሞክርም አይታው ትናደዳለች። በጭንቀት ኤቭሊን ወደ መታጠቢያ ቤት ገንዳ ውስጥ ሄዳ ትቀመጣለች። ዴቪድ ተጠግቶ ሊያረጋጋት ይሞክራል። ከዚያም ዴቪድ ኤቭሊንን ወደ ድብቅ ቤቱ ይወስዳታል። በዚያ ጥቂት ሰላም አግኝታ ለወደፊቱ መወሰን ያለባት እንድታስብ እንዲረዳት ነው። በመንገዳቸው ላይ ኤቭሊን እንዴት እንደተዋወቁ ትጠይቀዋለች። ዴቪድ መጠጥ ቤት ውስጥ እንደተዋወቁ ይነግራታል። ዴቪድ ምን አይነት የስሜት ግንኙነት እንደነበራቸው፣ እንዴት እንደወደዳት እንዲሁም እሱ ቤት እንዴት ምሽቱን አብረው እንዳሳለፉ ይነግራታል። ማውራታቸውን ቀጥለው ስለ ግል ህይወታቸው ይነጋገራሉ። ዴቪድ ስለ ደካማ ቤተሰቡ እንዲሁም ባንዱ እንዴት እንደተመሰረተ ይነግራታል። ኤቭሊን ቀለል ስላለው ቤተሰቧ እንዲሁም ስለ ካፌ ስራዋ ትነግረዋለች። በቀጣዩ ቀን ዴቪድ በጣም ውድ የሆኑ ቀሚሶችን ገዝቶ ያመጣላታል። ኤቭሊን ዋጋውን ስታይ ትደነግጣለች። ዴቪድ ለሷ የሚፈልገውን እንደሚያደርግ ቃል ይገባላታል። በቀጣዩ ትዕይንት ዴቪድ ባለትዳር ጓደኞቹን ራት ይጋብዛቸዋል። ከራቱ በኋላ የዴቪድ ጓደኞች መዝናናት ይጀምራሉ። ዴቪድ ለኤቭሊን ስለሷ 2 ዘፈኖችን እንደጻፈ ይነግራታል። ኤቭሊን በጣም ትደሰታለች። ዴቪድ ከዚያም ያለሷ እውቅና ምንም ነገር ማድረግ እንደማይፈልግ፣ መጠጥም እንደሚያቆም እንዲሁም የወደፊት ሚስቱን እንድትጨነቅ እንደማያደርግ ይናገራል። ዴቪድ ኤቭሊንን እድል ሰጥተው እንድታየው ይጠይቃታል። እንዲሁም ለሱ አስፈላጊና ዋጋ ስላላቸው ነገሮች ያወራታል። በቀጣዩ ቀን የዴቪድ ጓደኞች ቤት ተገኝተዋል። ጓደኛው ሜል ከኤቭሊን ጋር ለመቀለድ ይሞክራል። ግን ዴቪድ ህመም በተሰማው መልኩ ሚስቱን እንዳይነካ ያስጠነቅቀዋል። ሜል ለስራ እንደመጡ ይነግረዋል። ግን ዴቪድ ጊዜው የሥራ ሰዓት ስላልሆነ ትኩረቱን ለሚስቱ ብቻ መስጠት እንደሚፈልግ ይነግራቸዋል።
በኋላም ኤቭሊን ስለ ፍቹ እያሰበች እንደነበር አሁን ግን እንዳልወሰነች ትነግረዋለች። ከዚያም ከቡድኑ ጋር ዴቪድ አዲስ ሙዚቃ በመፍጠር ላይ ነው። የዴቪድ ጓደኛ ሚስት ዴቪድ እንደዚህ ደስተኛ ሆኖ አይታው እንደማታውቅ ትነግራታለች። ጨምራም በዚህ 6 ዓመት ውስጥ ከሷ ውጪ ወደ ሚስጥራዊው ቤት ያመጣት ሴት እንደሌለችም ትነግራታለች። ኤቭሊን ዴቪድ ቤቱን ባዶውን ለምን እንዳስቀመጠው ልጅቷን ትጠይቃታለች። እሷም ራሱን የሚያዳምጥበት የተረጋጋ ቦታ እንዲሆንለት ነው ትላታለች። ኤቭሊን እና የዴቪድ ጓደኛው ሚስት ምሳቸውን በልተው መጠጥ መጠጣት ይጀምራሉ። ከዚያም ይደንሳሉ። በኋላም ዴቪድ በቦታው ሲደርስ ኤቭሊን አንድ ወንድ ሲያስቸግራት ይመለከታል። ትዕቢተኛው ዴቪድ መደባደብ ይጀምራል። ቤት ሲመለሱ ዴቪድ እና ኤቭሊን ጭቅጭቅ ውስጥ ይገባሉ። ግን በዚያው አቆዩም፣ ወደ ፍቅራቸው ተመልሰዋል። በዚያ ምሽት ኤቭሊን ለቅርብ ጓደኛዋ ሄና ትደውልላታለች። ሄና ስለ ዴቪድ ያገኘቻቸውን መረጃ ለጓደኛዋ ታጋራለች። የዴቪድ የድሮ እጮኛ ከገዛ ወንድሙ ጋር እንደማገጠችበትና ከዛ በኋላ ማንንም ማመን እንዳቆመ ነው። በቀጣዩ ቀን ዴቪድ እና ኤቭሊን ምግብ አብረው እያበሰሉ ነው። በዚያው ዴቪድ ስለሱ ማወቅ የምትፈልገው ነገር ካለ እንድትጠይቀው እድል ይሰጣታል። ኤቭሊን የምትወደው ቀለም ምንድነው ትለዋለች። ጥቁር ብሎ ይመልሳል። የኔ ደግሞ ሰማያዊ። የህፃንነት ትውስታቸውንም በዚሁ ይጋራሉ። ዴቪድ እና ኤቭሊን ወደ ሎስ አንጀለስ ይሄዳሉ። በዚያም ማርታ ትቀበላቸዋለች። ነገር ግን በኤቭሊን መምጣት ደስተኛ አልነበረችም። ኮንሰርቱ ላይ ኤቭሊን ከጀርባ እንድትቆም ዴቪድ ይጠይቃታል። በአይኖቹ እሷን ለመጠበቅ ነው። ከኮንሰርቱ በኋላ የዴቪድ ወንድም ኤቭሊንን ወደ መጸዳጃ ቤት እንዳትገባ ይከለክላታል። ቢሆንም ኤቭሊን ባሰበችው መንገድ በሩን መክፈት ትችላለች። ውስጥ ዴቪድ ከማርታ ጋር እየተሳሳመ ታየዋለች። ኤቭሊን እየሆነ ያለው እንዲያስረዳት ትጠይቀዋለች። ዴቪድ ግን የሱ ሳይሆን የማርታ ሴራ እንደሆነ ይነግራታል። ኤቭሊን ዴቪድን ጥላው ወደ ቤት ትሄዳለች። ከወራት በኋላ ኤቭሊን ወደ ካፌ ስራዋ ተመልሳለች። ካፌ ውስጥ የማታውቃት ሴት ከዴቪድ ጋር ስላላት ግንኙነት ትጠይቃታለች። ኤቭሊን ርዕሱን ስለማትፈልገው ማናጀሯን ጠርታ እንድታስወጣላት ታደርጋለች። ኤቭሊን ወደ ጭፈራ ቤት በመሄድ ከጓደኞቿ ጋር እየተዝናናች ነው። ብዙም ሳይቆይ ዴቪድ ወደ ክለቡ ይገባል። ኤቭሊን ስታየው መንቀጥቀጥ ትጀምራለች። ተከትሏት ሲወጣ ፍቺ እንደምትፈልግ ትነግረዋለች። ዴቪድ ጭንቀቷን ተመልክቶ ሊያገኛት አለመቻሉን ያስረዳል። እሷ ግን ለመቀበል ፈቃደኛ አይደለችም። ገፍትራው ጥላው ትሄዳለች። በቀጣዩ ቀን ሄና ለምን ለዴቪድ ያለችበትን እንዳልነገረችው ኤቭሊን ትጠይቃታለች። መልስ የላትም። ከስራ በኋላ ዴቪድ ኤቭሊንን አግኝቷት ወደ ቤት እንዲወስዳትና በዚያ እንዲያወሩ ይጠይቃታል። ከኤቭሊን ጋር ወደ ሬስቶራንት ሄደው ፒዛ ይገዛል። ቤት ሲደርሱ የኤቭሊን ወንድም ዴቪድን በቡጤ ይመታዋል። ማን እንደሆነ አላወቀም ነበር። በዚያ ጊዜ ኤቭሊን የማርታን ጥሪ ዴቪድ ስልክ ላይ ትመለከታለች። ይህ በድጋሚ ያበሳጫታል። ኤቭሊን ቤቱን ለቆ እንዲወጣ ታስጠነቅቀዋለች። በቀጣዩ ቀን ዴቪድ ኤቭሊንን መከታተል አላቆመም። ዘግታው ትሄዳለች። በሚቀጥሉት ቀናትም እየተከተላት ነው። አይኑን በፍጹም ከሷ ላይ ለመንቀል አልፈለገም። በመጨረሻም ኤቭሊን ለምን በዚህ መልኩ እንደሚከተላትና ለምን ወደ ሎስ አንጀለስ እንደማይመለስ ትጠይቀዋለች። ዴቪድ ሚስቱ እዚህ ከተማ ውስጥ ስላለች እንደሆነ ይመልሳል። ከዚያም ኤቭሊን ከማርታ ጋር ስላለው ግንኙነት ያን ዕለት መታጠቢያ ቤት ውስጥ ስለተፈጠረው ነገር ትጠይቀዋለች። ዴቪድ መታጠቢያ ቤት ውስጥ የተፈጠረው ነገር በሙሉ የማርታ ግፊት እንደሆነ ይነግራታል። እንዲሁም ከማርታ ጋር ለረጅም ጊዜ ስራ ባልደረቦች ነበሩ። ዴቪድ አስቀያሚ ልጅነት ነው ያሳለፈው። እናቱ አደንዛዥ ዕፅ ተጠቃሚ ነበረች። አባቱ ደግሞ የከባድ መኪና ሹፌር ስለነበር በረጅም ጊዜ ነው ወደ ቤት የሚመጣው። በዚህ ሁኔታ ውስጥ እሱና ወንድሙ ብዙ ችግሮችን አሳልፈዋል። በቀጣዩ ቀን ማርታ ወደ ኤቭሊን በመሄድ ይቅርታ ትጠይቃታለች። ዴቪድ መቼም ለሷ ስሜቶች እንደማይኖሩ ታረጋግጣለች። ለኤቭሊን 2 ዘፈኖች እንደጻፈላትና ወደ እሷ ለመቅረብ ቤቱን እንደሸጠ ስትነግራት ኤቭሊን በፍጥነት ወደ ዴቪድ ትሄዳለች። እናም የእውነት ሙዚቃዎቹን ለሷ እንደጻፈ ትጠይቀዋለች። ዴቪድ ዘፈኖቹን በጊዜያቸው እንደሚዘፍንላት ቃል ይገባላታል። ኤቭሊን በመጨረሻም ለዴቪድ ቀለበት ታጠልቅለታለች። ታሪካችን ዴቪድ ለኤቭሊን የጻፈውን ዘፈን ኮንሰርቱ ላይ ሲያቀርብና እሷም መድረኩ ላይ ወጣ ስታቅፈው ሁለቱም የሚያስደስት የደስታ ጊዜ ሲጋሩ ያበቃል። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።